ነቢያችን ዓለይሂ ሰላቱ ወሰላም በአንድ ሐዲሳቸው ምን ይላሉ? ኢነ ሚን አዕዘሚል አማነቲ ዒንደላህ፣ አማናን ማፍረስ ምን ያህል ከባድ እንደሆነ ሲገልጹ ከአማና ካደራዎች ሁሉ ትልቁ አላህ ዘንድ የትኛው ነው አሉ? የውመል ቂያማ አረጁሉ ዩፍዲ ኢለ እምራአቲሂ፣ ባል ወደ ሚስቱ የሆነን ነገር ይነግራታል። ወቱፍዲ ኢለይህ ሱመ የንሹሩ ሲረሃ፣ እሷም ወደ እሱ የሆነ ሚስጥርን ትነግረዋለች። ከዛ እሱ ሚስጥሯን ይዘረግፈዋል ወደ ውጭ፣ እሷም የባሏን ሚስጥር ለሌሎች ሄዳ ትዘረግፋለች። ይሄ እጅግ በጣም የከበደ ነው። የሚስትን ሚስጥር ባል አውጥቶ መናገር፣ የባልን ሚስጥር ሚስት አውጥታ ለጓደኞቿ ወይ ለዘመዶቿ ማለት ነው። ስለዚህ አማናን በጠቅላላ ልንጠብቅ ይገባል። አይደለም አደራውን ለሚጠብቅልን ሰው ይቅርና ለካደንም ሰው ጭምር ቢሆን ታማኝ መሆን እንደሚገባን በአንድ ሐዲስ ረሱል ዓለይሂ ሰላቱ ወሰላም አዲል አማነተ ኢላ መን ኢእተመነከ፣ አንተን ወዳመነ ይጠብቅልኛል ብሎ ተስፋ ባረገብህ ሰው አደራህን በአግባቡ ተወጣ፣ ሚስጥሩንም ንብረቱንም ጠብቅለት። ወላ ተኹን መን ኻነክ፣ ያታለለህን ሰው ታማኝነቱን ያጎደለብህን ሰው አንተም ጊዜና አጋጣሚ ጠብቀህ ግን እንዳታታልለው እንዳታጎድልበት ይላሉ ኢማሙ ትርሚዚና አቡ ዳውድ በሱነናቸው የዘገቡት ሐዲስ ነው። ስለዚህ ይሄ ምንድነው? አማናን መጠበቅ የሙስሊም ባህሪ ነው። የአማና ተቃራኒው ኺያና፣ አታላይነት፣ ሽንገላ ነው። ቅድም ባየነው ላይ ደግሞ አየቱል ሙናፊቂ ሰላሱን፣ የሙናፊቅ ባህሪያቶች ምልክቶቹ 3 ናቸው ተብሏል። አንደኛው ወኢዘ ቱሚነ፣ በታመነ ጊዜ ኻን፣ እሱ ግን ይከዳል፣ አማናውን አይወጣም፣ ያፈርሳል ማለት ነው። ከዛም 3ኛ አሉ ሸይኹ ወልዓፋፍ፣ ቁጥብነት ወይም ጥብቅነት ሌላው ሙስሊም ሊላበሰው የሚገባ ስነ ምግባር ነው። ምን ማለት ነው ዓፋፍ ማለት? ወማዕነ ልዓፋፍ አልከፉ አማ ላ የሕሉ ምን አልፈዋሒሽ ወልሙሐረማት፣ በሸሪዓ የማይፈቀዱ አስቀያሚና ሐራም የሆኑ ነገሮችን ከመተግበር ራስን መቆጠብ ዓፋፍ ተብሎ ይጠራል ነው። ቃለ ተዓላ፣ አላህ ምን ይላል? ለምሳሌ የትዳር ጣጣን መሸፈን የማይችሉ ለማግባት አቅሙ የሌላቸውን ወልየስተዕፊፍ አለዚነ ላ የጂዱ